ሰላም ጤና ይስጥልኝ የጆቲቶር ተከታታዮች እንደምን አላችሁ? ጆኒ ነኝ ከጆቲቶር። ዛሬ ለየት ባለ ቪዲዮ ነው የመጣሁትኝ። ሲጠበቅ የነበረው በየአመቱ የሚወጣው የጃፓን ገቨርንመንት ስኮላርሽፕ ወይም ሚክስድ ስኮላርሽፕ በመባል የሚታወቀው አፕሊኬሽን መቀበል ጀምሯል። ይህ ስኮላርሽፕ በሁሉም የዲግሪ ሌቭሎች ማለትም በባችለር፣ በማስተርስ እና በፒኤችዲ አፕላይ ማድረግ ትችላላችሁ። አፕሊኬሽን ክፍያ የለውም። አፕሊኬሽን ክፍያ አይጠይቅም። ስለዚህ ስኮላርሽፕ እየፈለጋችሁ ያላችሁ አክቲቪቲ ስኮላርሽፕ እየፈለጋችሁ ያላችሁ እንደዚህ አይነት እድሎችን ማሳለፍ የለባችሁም። እንደዚህ አይነት እድሎችን መጠቀም ይኖርባችኋል ማለት ነው። ስለዚህ እስከ መቼ ድረስ ነው አፕላይ ማድረግ የሚቻለው? አፕላይ ለማድረግ ምን አይነት ነገሮችን ማሟላት አለብን የሚሉትን ነገሮች በአጠቃላይ አሁን አሳያችኋለሁ ማለት ነው። እስከ ቪዲዮ መጨረሻ ድረስ ተከታተሉኝ። ስለዚህ ለጆቲቶር አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳረሱ። ይህም ቪዲዮ ለብዙ ሰዎች እንዲደርስ ሼር አድርጉልኝ። ስለዚህ ምንድነው የምታደርጉት? ቀጥታ ጉግልን ትከፍቱና www.google ብላችሁ ጉግልን ከከፈታችሁ በኋላ ጉግል ላይ ጃፓን ገቨርንመንት ስኮላርሽፕ ፕሮግራም ፎር ኢትዮጵያ ብላችሁ ኢንተር ትነካላችሁ ማለት ነው። ይህን ትጽፉና ጉግላችሁ ላይ ኢንተር መንካት ነው። ከዛ ኢንተር ከነካችሁ በኋላ እዚህ ጋር እንደምታዩት ጃፓን ገቨርንመንት ስኮላርሽፕ 2026 ይላል። እችን ትጫናላችሁ። እችን ክሊክ ማድረግ ነው። ልክ እዚህ ጋር እንደምታዩት ይሄ ስኮላርሽፕ እስከ መቼ ድረስ ነው የሚቆየው የሚለው ነገር እዚህ ጋር አስቀምጦላችኋል። ስለዚህ እስከ 30 እስከ ሜይ 30 2025 ድረስ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ እስከዚህ ድረስ አፕላይ ማድረግ ይቻላል። ሌላኛው ወደታች ስትወርዱ ደግሞ የሚያሳያችሁ ነገር ምንድነው? ታይፕ ኦፍ ስኮላርሽፕ ምን ይመስላል የሚለው ነገር እዚያ ጋር ያሳያችኋል። እነኚህ ታይፕ ኦፍ ስኮላርሽፖች ናቸው። ስለዚህ እያንዳንዱ ሊንክ እየከፈታችሁ ያለውን ነገር በሚገባ ማየት ይጠበቅባችኋል ማለት ነው። ቅድም እንደነገርኳችሁ ሰብሚሽን ዴቱ ፍራይዴ 30 ሜይ 25 ድረስ ያበቃል ማለት ነው። ስለዚህ እንዴት ነው አፕላይ ማድረግ የምንችለው የሚለውን ነገርም አፕላይ ማድረግ የምትችሉት በፖስታ ብቻ ነው። በኢሜል አፕላይ ማድረግ አይቻልም፣ ወይም በአካል ሄዳችሁ አፕላይ ማድረግ አትችሉም። ስለዚህ ይሄን ፖስታ አድሬስ በመጠቀም አፕላይ ማድረግ ትችላላችሁ። ኤምባሲ ኦፍ ጃፓን ብላችሁ ሙሉ ይሄንን የፖስታ አድራሻ ተጠቅማችሁ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ በፖስታ ብቻ ነው፣ በአካል አይቻልም። ጥንቃቄ ማድረግ ያለባችሁ በአካል አይቻልም፣ በኢሜይልም መላክ አይቻልም ማለት ነው። ሌላኛው የተመረቃችሁበትን ሙሉ ዶክመንት ሰሚት ማድረግ ይጠበቅባቸዋል። ሪኮሜንዴሽን ሌተሮችን ስታምፕ ያለው ሪኮሜንዴሽን ሌተርም ያስፈልጋቸዋል። እዚህ ጋር የሚለው እሱን ነው። ስታምፕ ያለው ሪኮሜንዴሽን ሌተር ያስፈልጋል። ሌላኛው በእጅ የተጻፈ ነገር ተቀባይነት የለውም። ስለዚህ በእጅ የተጻፉ ነገሮችን ተቀባይነት የለውም። ኤ4 ፔፐር ላይ ፕሪንት አውት የሆነ ነገር ነው የሚቀበሉት ማለት ነው። ፕሪንትድ አውት የሆነ ነገር ነው የሚቀበሉት። ይህን ነገር በደንብ ማንበብ ይጠበቅባቸዋል ማለት ነው። ሌላኛው ሪትን ኤግዛሚኔሽን አለ። ይሄ ሪትን ኤግዛሚኔሽናቸው የሚሆነው መቼ ነው? ጁን ውስጥ ነው። ራይት ሪትን ኤግዛም ጁን ላይ ይኖራል። ስለዚህ ለሱም መዘጋጀት ያስፈልጋል። ስለዚህ ኤግዛሞቹ ምንድነው የሚመስሉት፣ ሳምፕል ኤግዛሞች አሉ የሚሉትን ነገሮች እስቲ ሌላ ቪዲዮ ስራ አላችኋለሁ እዛ ላይ። ስለዚህ እነኝን ነገሮች በደንብ በማየት አፕላይ ማድረግ ትችላላችሁ ማለት ነው። የ2026 የጃፓን ገቨርንመንት ስኮላርሽፕን መጠቀም ትችላላችሁ ማለት ነው። አፕላይ አድርጋችሁ በሁሉም የሌቭሎች በዲግሪ ሊሆን ይችላል፣ በማስተርስ ሊሆን ይችላል፣ በፒኤችዲ በዚህ አይነት መንገድ አፕላይ ማድረግ ትችላላችሁ ማለት ነው። ስለዚህ ይህን መረጃ የሚፈልጉ ብዙ ሰዎች ስላሉ ይህን ቪዲዮ ሼር አድርጉልኝ፣ ቫይራል እንዲወጣ ሼር አድርጉልኝ እና ለብዙ ሰዎች ተደራሽ እንዲሆን ብታደርጉልኝ ብዙ ሰዎች ይጠቀሙበታል ብዬ አስባለሁ። ስለዚህ ግልጽ ያልሆኑ ነገሮች ካለ አፕላይ ለማድረግ ስትሞክሩ ስታዩ ግልጽ ያልሆናችሁ ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። ለምትጽፉት ነገር ወዲያው ምላሽ የምሰጣችሁ ይሆናል። መልካም እድል ተመኘሁላችሁ። ጆን ነኝ ከጆቲቶር። መልካም ጊዜ ይሁንላችሁ። ቻው ቻው። ሰላም ነው።